ስኮላርሺፕ አፕሊኬሽናችሁን ካስገባችሁ በኋላ እጃችሁን አጣጥፋችሁ የምትቀመጡ ከሆነ በጣም ትልቅ ስህተት እየሰራችሁ ነው። ስለዚህ ዛሬ ስኮላርሺፕ አፕሊኬሽናችሁን ካስገባችሁ በኋላ ማድረግ ስላሉባችሁ ነገሮች እናወራለን። የመጀመሪያ ነገር ሰብሚሽናችሁን ኮንፈርም አድርጉ። ሰብሚት ማድረጉን ሄዳችሁ ቼክ አድርጉት። እሱን ካደረጋችሁ በኋላ ኢሜይላችሁን በየቀኑ ቼክ አድርጉ። ይሄ አማራጩላ አይደለም። በየቀኑ ፊት ላይ ሲመጣላችሁን ኢንቦክሳችሁን እዩ። ከዛ ስፓም ውስጥ ገብታችሁ እዩ። ምናልባት ተደብቆባችሁ ተሰውሮ ምናምን ከሆነ ሰርች አድርጋችሁም እዩት። ብቻ ኢሜይል ከተደረገላችሁ ቼክ አድርጉ። ምክንያቱም ኮሌጆች 2 ጊዜ ኢሜይል አያደርጉላችሁ። አፕሊካንት ፖርታላችሁን አክቲቬት ማድረግ አለባችሁ። አክሰሱን እንዳገኛችሁ ወዲያው ገብታችሁ ቼክ ማድረግ አለባችሁ። የላካችሁት ኢንፎርሜሽን ሪሲቭ እየተደረገ ነው አይደለም የሚለውን ቼክ እንድታደርጉ ስለሚረዳችሁ ማለት ነው። ሌላ ቼክ ማድረግ ያለባችሁ ነገር ስኮላርሺፕ ኮን አፕላይ የምታደርጉት ፊ ዌቨር፣ ይሄ የአፕሊኬሽን ፊ ዌቨሩ አክሰፕት መደረጉን ቼክ ማድረግ አለባችሁ። ስቲል ለክፍያ ሪኩዌስት እያደረገ ከሆነ አፕሊኬሽናችሁ ብሎክ ያደርግባችኋል። ስለዚህ ሪፖርት እንድታደርጉ ወይም እንድትጠይቁ እሱን ቼክ ማድረግ አለባችሁ። አፕሊኬሽን ፊ የሚለው ፓርት ላይ ፖርታላችሁ ላይ ማለት ነው ፊ የሚለው ፓርት ላይ ዌቭድ ማለቱን እርግጠኛ መሆን አለባችሁ። ትራንስክሪፕታችሁን ትራክ አድርጉት። ሪሲቭ አደረጉት አዩት ወይ ምናምን የሚለውን እዛ ላይ አፕዴት ስለሚያደርግላችሁ የአፕሊካንት ፖርታላችሁ ላይ ማለት ነው። ከዛ በተጨማሪ ደግሞ ፋይናንሻል ኤድ አፕሊኬሽናችሁን ቶሎ ብላችሁ ሙሉት። የሚያስፈልጋችሁን ዶክሜንቶች ምናምን አዘጋጅታችሁ ለፋይናንሻል ኤዳችሁ ቶሎ ፎርሙን ብትሞሉ በጣም ይመከራል። ሌላኛው ነገር ቀድማችሁ ለኢንተርቪዋችሁ ተዘጋጁ። ኢንተርቪው ሊሆናችሁ ስለሚችል ኢሲያችሁን ደጋግማችሁ አንብቡት። ለምን ዛ ኮሌጅ አፕላይ እንዳደረጋችሁ የመሳሰሉትን ነገሮች እነዚህ ኮመን የሚጠይቁ ጥያቄዎች ስለሆኑ እነሱም በደንብ ማስተር አድርጋችሁ ተለማመዱ። በተጨማሪ አፕዴት ካለ ህይወታችሁ ላይ ላኩላቸው። ለምሳሌ አዲስ የሰራችሁት ኤክስትራ ካሪኩላር አክቲቪቲ ካለ፣ አዲስ የጨመራችሁ ሰርቲፊኬት ካለ ሬሌቫንት ሊሆን ስለሚችል እሱን ተጨማሪ ኢንፎርሜሽን ወይም አዲስ የመጣ አፕዴት እንደሆነ ተናግራችሁ ኢሜል አድርጉላቸው። ሌላ መቀጠል አድሚሽናችሁን ፕሮቴክት አድርጉት። ምክንያቱም አንዴ ጥሩ ግሬድ ስላለኝ አግኝቻለሁ ቦታ ምናምን ብላችሁ የቀራችሁ ሰምስተር ላይ ትምህርት ቤት እንዳትዘናጉ። እዛ ላይም ጥሩ መስራት አለባችሁ። ኮንሲስተንት መሆን አለበት። የምታመጡት ውጤት መጀመሪያ ካስገባችሁት ጋር በጣም የተመሳሰለ እንዲሆን ስለሚጠበቅ እሱ ላይ በጣም ትጉበት። ከዛ በተረፈ አፕላይ ላደረጋችሁ በሙሉ ጉድ ላክ። ስለ ስኮላርሺፕ ተጨማሪ መረጃዎች የምትፈልጉ ከሆነ ቴሌግራም ቻናላችን ጆይን ማድረግ እንዳትረሱ። ይህንንም አካውንት ፎሎ አድርጉ። ቴንክ ዩ ባይ